ሰላም ሰላም፣ እንዴት ናችሁ የዩቲዩብ ተመልካቾቻችን? ዛሬ በአዲስ ቪዲዮ መጥተናል። እየገባችሁ ፎሎ፣ ሼር፣ ላይክ ምናምን እያደረጋችሁ ሰብስክራይብ እያደረጋችሁ ምንድን ነው ቴሌግራም ላይ ደግሞ ቪዲዮ ላኩልን። የተመቻችሁን አይታችሁ የሳቃችሁበትን ላኩልን፣ አብረን እንስቃለን። ወደ ገደል ለሰርግ ወደ ታንዛኒያ ሲሄድ ምን አደረኩኝ? ሰውነቴም ስለወፈረ ልክ ኢትዮጵያ ሲሄድ ልብስ አሰፋው። ምንድን ያሰፋሁት መሰለህ? ኮትና ሱሪ ያሰፋው። እንደገና ደግሞ ያበሻ በራሴ ያሰፋው። የሚገርምህ ልጁን አስጠንቅቄ ጡቴ ትልቅ ስለሆነ ደረቴ ላይ ስለሚጠበቅ አንተ ግን ታውቃለህ በጣም እንደሚደብርባቸው ሰፊ በጣም ወፍራም ሰዎች ወፍራም ሰዎች እንደዚህ ይመጠጥ ይላሉ። ትከሻዎቹ ደግሞ ጠባብ አስጠላበት። እንዲህ ነው አጥቢ ነው የሚመስሉት። ችሎ ትሻላለች ከዚች ምን ይብሷል? ከዛ በኋላ ይሁና አሁን አንድ 3-4 ቀን በረሃ በራሴን አርቄ አይቻልም። ከባድ ነው። እዛ ሄጄ በሚያሳዝን ሁኔታ ስርቱ ላይ ሙቀትም ስላለ የማይሆን ልብስ ለብሼ በጣም ይገርም። እዛም ሄጄ ልብሱ እንዳልገባኝ ስላወቁ እዛ ደግሞ ልብስ አሰፋው። እንደገና ሌላ አፍሪካ በጣም ተሰቃይቻለሁ። አቀንስም እንደ ቅዱስ ሚካኤል ስፖርት አሰራም እንዴ ከዚህ ሁሉ ነው አባዙ ነው ነገሩ ትልቅ ሆኗል። አንገቴ ላይ ችግር እንዳለ ቀንሽ አይቀንሽ ቀንሽ በጣም ተሰቃየች ማለት ነው። ልመና እኮ ነው ያዘው። አይነሱም ደግሞ ልብስ ሰፊዎች ማርያም ምድር ነው ያላት ጊዜ ደግሞ ሰጥቶ አጥበብ እኮ እንደዚህ ለምነው ታንተም ሲል ታይመስልና የተሰማኝ ነው እንዲህ ለበደሩ ኤክስካቫተር አረቷት አንተ ትደበላለች። የእንትን አበባ አይሻልም? ምንም አይሻልም። ዶዘር ከምገዛ አበባ ብገዛ ለሽምግልና የሚሆን ብር ነው ጠይቀው። ሽምግልናው ነው። ኧረ እኮ በቃ ፍቅረኛ ምናምን እያሉ እኮ ነው። ገብቶሻል? አበባ ከምገዢ ዶዘር ከምገዢ ገለባጭ ምናምን ትላለች። አባትየውም ቢልስ ግንበኛ ነሽ እንዳለች ምን እይ አባትየው ቢልስ አባትየው እሷ አታገባትማ በቃ ሚካኤልን እና እንደዛ አታስቢ ማለት ላርገው ነው ፈረስ ሚካኤልን አይመጣው እንዴ ኤክስካቫተር ትላለች እንዴ ይክቺሽ እንዴ አትደበረ የነው ምን ነው የጌቺ ሰራው ላይ አይቶ ውጭ ሀገር ምናምን ያለው አሁን ቀጥታ የሚለምከት ነው እናቴ እኔ ውጭ ሀገር ስላለው ማለት ቀጥታ የሚለምከት ውጭ ሀገር ሆኖ ራሱ ይህ ነገር ግን በጣም እያለቃቀሰ አይተሽዋል። ማንም እንትን ላይ ፖድካስት ላይ እኮ ፖድካስት ላይ አንተ ፎሎ ያደርገኛል ፎሎ ያደርገኛል። እኔ ለምንድን ነው ማየት ሆኝ ህይወቴን ለምር ማለት ስላለች ብታያት ቅድስ ግን አንተ ምድር ለብራት ያ ደግሞ ተጣልታም እንዳመጣ ያ ሆንበት ታውቃለህ። ፎሎ ያደርገኛል ቪዲዮ ነው ፎቶ ስለቀማ ፎሎ ያደርገኛል። ለምን አይቶኝም ደግሞ ስክሪንሾትም አለኝ አለች እኮ ማስረጃ አለኝ። ኤዲቲንግ ጸዴ ሚካኤል ኮንተንት አማቸው ደግሞ ጀለስ አንቺ የሆነ ረስ እያልሽ ሰርተውታል። አረ ይመችሽ ለይዶድ
በቃ ጎበዝ ናት። አሁን ላይ በጣም ጸዴ እየተዋረሱ በጣም የሚገርም ፎሎ ያደረገኝ ማለት ነው። ከተካየው በኋላ ፎሎ ያደረገኝ ድጋሚ ሌላ ፎቶ ይመሰለኝ ነገር ከዛ ፎሎ ያደረገኝ ካየው ፎቶ ለምን ጫፍኛለስ እንዳውኩ ነው እኮ ቀጥሉ ነገረችን እጄኑ ቀጥሉ ምናምን ይችላል አቃለ ማለት ነው። በጣም በውስጥ መስመር እየሰደባሉ መሰለኝ። እንዲህ ዝም ብሎ ሰው ሊያለቅስ አይችልም። ሰይዱን እንደዛ እየሰደበች ነው ስትገናኝ ያንተ ምንም አይደለም እኮ እሷ ይገርም። አሁን እንደ ሰይዱ አይነት ሰው እንደውም አለመታ አንተ ነው ቢዝነስ ወጥቶሻል። እሱማ በውስጥ መስመር የሚሰኛ ላይ ድራማ የሚሰሩት ግን ሀሳቡ ጸዴ ይመችል ሀሳቡ አይቀርም ጸዴ ወንበር ነው የምታመጣው አንተ ታስ ወንበሩ ላይ ቆማ በተች ይሄንን እኮ ነው ባለፈው ሲጣሉ እንደዚህ ነው አልኩሽ። ታው እንዴ ይተፋፋል ምናምን ቀረ እንዴ ቻይና ፊልም እየሰሩ በምንድን ነው አከታ የተፋ ነው የሚያሸንፈው አይደለም። ደግሞ ተጠቃቅቶ ሲያልቅብስ በቃ ተተዋላ ሳልክ አንተ ሲያስተሉ በእናትህ ትልቅ ሰው አይደል እንዲያኘው አሁን እኮ የሌላ ሀገር እኮ በጥይት ነው ወጭስ ድፍት ነው አላየም። ኢንስታግራም አሜሪካ ምናምን ኢንስታግራም ላይ መሰላ ምናምን ነው የሚሉት እነዚህ ምንድን ነው የሚተፋፉት? ያኛው ደግሞ ትልቅ ነው ጨራሽ እንትን ነው እንትናቸው እኮ ነው እካቸው ነው ታውቃለህ። ምን በምራቅ አይቻልም ነገር ነው መሰለኝ። ኧረ እባክህ እንደዚህ መተፋፋት ከመጣላት ምን ይለያል? በምክንያት እንደሆነ ነገር ነው የት ያውቃል? እነዚህ ቻይኖች እኮ ናቸው እንዴ የሆነ ኢንፎርሜሽን አላቸው ከአንዳንዱ ዜጋ የምሬ ነው። አንዳንዱ ሴት ዘለቂ ዘለቂ ኧረ እባክህ አሸነፋት። ይሄ ወፍራም ብዙ ምራቅ አለው ደግሞ ሰዎቹን አይታችሁ በምራቅ ሆነ ለምታገለ መላጣ ቻይና ልብ አይሞትም እንዳልይዝ ሌላ ቀን ተፋባሉ እያለች እንዳልይዝ ይወት እንዳሁኑ ይሱ እያንተ ትልቅ ሰው አንዴ ቅዱስ ሚካኤል እጁን አይሰነዝርም። ምን አይነት ሰው ነው ቅዱስ ሚካኤል? አይደለም እኮ እንትን እኮ ነው ይሄ የምን መንግስት አያስቀም እኮ ገና የእንትን ነው ምናምን እና ምን አወቀ ሙሉ ጣይብ ኤርዶዋን የሚባለው ሰውዬ አንዴ እኮ ምን አወቀለት ታዲያ እሱ ማለት ምን አይታይም። ይበደም ከቪዲዮ ስለተገባ ልክ ነው ታዲያ ከጸዴናት ቪዲዮ እንደወደዳችሁ ተስፋ እናደርጋለን። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩ። ቸር ሰንብቱ። ያው ሰብስክራይቡ ላይኩ ምናምን እንዳይረሳ። ይማቻችሁ። ሰብስክራይብ ሼር ምናምን ቪዲዮ ቴሌግራም ላይ ምናምን ያስቀምጡ። ሊንክ ምናምን ታስቀምጡልን እያየን በቃ ዋና ሳለ ያላላችሁ በቃ ይመስላል።